ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ልዩ መረጃ ይዤላችሁ ቀርብ ያለው መንግስት የዘረጋላችሁን ሰላም ጥሪ ተቀብለው የገቡ አሉ። እንዲሁም በአንጻሩ ደግሞ ህግ የማስከበር ዘመቻ በተወሰደው እጅ ከፈንጅ ገቢ መደረጋቸው ተገልጿል። በትንታኔ የምንዳስሳቸው መረጃዎቻችን ናቸው። እንዲሁም ከፍተኛ ዝናብ በመዝናቡ ምክንያት ወደ 96 የሚደርሱ ሰዎች ህይወታቸው ሳያልፍ እንዳልቀረ እየተዘገበ ይገኛል። ይህን ጉዳዮችም የምንዘግበው ይሆናል። በትግራይ ክልል ወጣቶች ከቀያቸውን እየለቀቁ ወደ ማዕከላዊ ኢትዮጵያ እያቀኑ መሆኑ ተገልጿል። ይህን በሌላኛ መረጃ የምናየው መረጃችን ነው። አብራችሁን ተዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን እናቀናለን። መንግስት የዘረጋላቸውን በአርማጮ በሰላማዊ መንገድ መቀበላቸው ተሰምቷል። በተለይ በታች አርማጮ ወረዳና መዲና ሰሊና ቀጠና እንዲሁም በላይ አርማጮ ደግሞ ጃኒካው አጼ ምድር ተብሎ በሚታወቅ ሲንቀሳቀሱ የነበሩት የፋኖ ታጣቂዎች መንግስት የዘረጋላቸውን እስከ ሙሉ ትጥቃቸው መጋቢት 2018 ዓ.ም በዛሬው ዕለት መግባታቸው ታውቋል። ታጣቂዎችም ሲገቡ ብሬንና የነፍስ ወከፍ መሳሪያዎችን እንደያዙ እስከነሙ ትጥቃቸው መግባታቸው የታወቀው ታጣቂዎችም ሲገቡ በተለይ የከተማው ዋና አስተዳዳሪ አቶ አስረስ ደሴ እና የሰላም ደህንነት ኃላፊ የነበሩት አበበ እንዲሁም የሚሊሻ ጽሕፈት ቤት ኃላፊ ጋሾ በተገኙበት አቀባበል እንደተደረገላቸው ተዘግቧል። በማዕከላዊ ጎንደር ዞን በጭልጋ ወረዳ ተንበር ቀበሌ አካባቢ ሰላም በማወክ በጫካ ሲንቀሳቀሱ የነበሩት 4 ሽፍቶችን በቀበሌው ሚሊሻና በማህበረሰቡ ትብብር በተደረገው ኦፕሬሽን በቁጥጥር ስር መዋላቸው የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤትም አስታውቋል። የወረዳው ሰላምና ደህንነት ጽሕፈት ቤት አቶ ሀብታሙ እንዲህ ነው እንደገለጹት በተንበር ቀበሌ ኪዋ ቆጣ ጋቢ ሰላምን በማወክና ማህበረሰቡን በመዝረፍ በተለይ ከፍተኛ ማህበረሰቡን ሲያሰቃዩ የነበሩት በተደረገው ኦፕሬሽን እንዲሁም ቀላል የተኩስ ልውውጥ በመደረግ እጅ ከፈንጅ እንደዋሉ ተገልጿል። እነዚህ ታጣቂዎች መንግስት ያቀረበውን የሰላም ጥሪ አልቀበልም በማለት በአካባቢ ህገወጥ እንቅስቃሴ በመፈጸም ማህበረሰቡን በንብረት በመዝረፍና በመጣል በማህበረሰቡ ረጅም ጊዜ ሲያስጨንቁ እንደነበርም ተገልጿል። አቶ ሀብታሙ አክለው እንደተናገሩት በግንት ቀጠና ዘላቂ ሰላምና እንዲረጋገጥ የቀበሌው ሚሊሻና የአካባቢው ማህበረሰብ በመቀናጀትና በመተባበር ሰላምን ለመጠበቅ ተጠናክሮ መስራት እንዳለበትም አሳስበዋል። እንዲሁም በተጨማሪ የቀበሌው ማህበረሰብ እንደዚህ ያሉ ህገወጥ እንቅስቃሴዎችን በመከላከል የአካባቢው ሰላምና ለማረጋጋት ተደራጅቶ መስራት እንዳለበትም ሀሳቡን ጠቁሟል። እጅግ የሚያሳዝነውም የሚያሳፍረውም ለአማራ ህልውና ጉዳይ እንታገላለን እያሉ ነገር ግን ዘረፋ ላይ መሰማራታቸውን ይህ አንዱ ማስረጃና ማሳያ ጉዳይ ነው። ሌላኛው ጉዳያችን አቶ ጌታቸው ረዳ ያቀረቡትን ክስ በራሳቸው ፍቃድ ማንሳታቸው ታውቋል። ከፍተኛ ፍርድ ቤቱ በወልቃይት ጠገዴ ጉዳይ ምርጫ ቦርድ ያቀረበውን ክስ አግባብነት የሌለው በመሆኑ እንደማይመለከተው በመግለጽ ጌታቸው ረዳ የፌዴራል ከፍተኛ ፍርድ ቤት የክስ ያቀረቡትን በፍቃዳቸው ማንሳታቸው በዛሬው መጋቢት 2018 ዓ.ም አስታውቀዋል። እንግዲህ አቶ ጌታቸው ረዳ በራሳቸው በውል የተገነዘቡ ይመስላል ክሳቸውን በራሳቸው ፍቃድ ማንሳታቸው። እዚህ ጋር የዘን የትግራይ ወጣቶች እንግዲህ ቀያቸውን እየለቀቁ ወደ ማዕከላዊ ኢትዮጵያና ወደ አዲስ አበባ ማቅናታቸው የተገለጸ ይገኛል። ለዳግመኛ ለሁለተኛ ጦርነት ለዋት አንታግልም ማለታቸው በዚህ ያንዱ የሚያመላክት መሆኑ ይገለጻል። አዲስ ጦርነት ስጋትን የትግራይ ተወላጆች ከሰሜን ኢትዮጵያና ለቀው እንዲወጡ እየተደረገ ይገኛል። አዲስ ጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎትም ኤኤፍቢ የተባለው መዘገቡ ይታወሳል። ዜና ወኪሉም በትግራይ ክልል መዲና መቀሌ በኩል ሌሊት በተለያየ እንግዲህ ስንቃቸውንና የዕለት ልብሳቸውን በመያዝ በቦርሳ በርካታ ወጣቶች ከቀያቸው ወደ ማዕከላዊ ኢትዮጵያ እየተጓዙ መሆኑም ተገልጿል። በተለይ ወደ ቅርብ በሚያዋሱን ክልል ወደ አፋር በኩል አድርገው እያቀኑ መሆኑ ነው የዜና አገልግሎቱ እየዘገበ የሚገኘው። በፌዴራል መንግስትና በትግራይ ኃይሎች መካከል በተደረገው ቢያንስ የ600,000 ሰዎች ህይወት በቀጠናው እርስ በርስ ጦርነት ውስጥ እንዳለፈ በፊት ዘግቦ አሁን ህወሓት የፕሪቶሪያውን ስምምነት በራሱ ፍቃድ በመጣስ ለሁለተኛ ጦርነት የተዘጋጀ መሆኑ ይህ ነገር ደግሞ የትግራይ ወጣቶች በራሳቸው ለሁለተኛ ጊዜ አንማገድም በማለት ቀያቸውን እየለቀቁ ወደ ማዕከላዊ ኢትዮጵያ እያቀኑ መሆኑ ዘግቧል። ህወሓት ዛሬም በትግራይ ወጣቶችና ደም መነገዱን እንደቀጠለ ይገኛል። በቋሪት የሚገኘውን ትምህርት ቤት በፋኖ ታጣቂዎች ሙሉ በሙሉ እየወደመ መሆኑ ተገለጸ። ቋሪት ትምህርት ቤት ተቋማት ላይ የጽንፈኛው ቡድን ተብሎ የሚታወቀው አንደኛና ሁለተኛ ደረጃ ትምህርት ቤት በተለያየ ቀጠና የሚገኙትም አውድማቸው መውጣቱ ታውሷል። እዚህ ጋር ይዘን ከምንመለከትበት ከፍተኛ የሆነ ዝናብ በመዝነቡ የ96 ሰዎች እንግዲህ መጥፋቱ ይታወሳል። የ36 ሰዎች አስከሬንም እንደተገኘ ተገልጿል።
ትላንትና መጋቢት 1 አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶጊሳና ላይካ ተብሎ በሚታወቅ ቀጠናዎች በተፈጠረ የመሬት መንሸራተት ምክንያት የ96 ሰዎች በናዳው ምክንያት መጥፋቱ ይታወሳል። ከዚህም 36 ሰዎች አስክሬን መገኘቱ ተዘግቧል። የ60 ሰዎች አስክሬን በማፈላለግ ላይ እንደሆነም ተገልጿል። በጣለው ከፍተኛ ዝናብ በጋሞ አርባ ምንጭ ዙሪያ ወረዳ በ1962 የተገነባው መማሪያ ትምህርት ቤትም በከፍተኛ የዝናብ መጠለቅለቁ ተሰምቷል። በተለይ በ1992 የተገነባው ይህ አንጋፋ የሆነው ትምህርት ቤት አንደኛ ደረጃና እንዲሁም ሁለተኛ ደረጃ የሚያካልን መሆኑ እየተገለጸ የሚገኘው በዚህም በከፍተኛ ዝናብ እንግዲህ የተጠለቀለቀ እንደሆነ እየተገለጸ ይገኛል። በዚህም በከፍተኛ ዝናብ ከተያዙ አንደኛ ደረጃ ትምህርት ቤት እንደሆነ ነው እየተዘገበ የሚገኘው። ስለዚህ ከተለመደው ከፍተኛ የሆነ ዝናብ እንዳስተናገደ በዚህ ቀጠና ተገልጿል። ወደ ውጭ ከምንመለከትበት ጉዳይ ሆርሙዝ ሰርጥ ተብሎ በሚታወቅ የንግድ መተላለፊያ ቀጠና ላይም አንዲት የብሪታንያን የጭነት መርከብ በቃጠሎ መጋኘቷ ታውቋል። የብሪታንያ የባህር ንግድ ክንዋኔ እንደገለጸው ኦማንስ በሰሜን 11 ባህር ማይል ገደማ ርቀት ላይ አንዲት የጭነት መርከብ ማንነቷ ባልታወቀ ተተኳሽ መመታቷ ተገልጿል። ጥቃቱ በመርከብ ላይ ቃጠሎ ያስከተለ ሲሆን የመርከቧ ሰራተኞች እርዳታ እየጠየቁ መሆኑን ተገልጿል። እስካሁን ድረስ በዚህ መርከብ ላይ ያደረሰው ጉዳት ከየትና ከየት እንደተሰነዘረም እስካሁን ድረስ የተሰጠ በይፋ መግለጫ የለም። ኢራን በሆርሙዝ ሰርጥ በኩል ለማለፍ የሞከረች አንዲት የታይላንድ መርከብ ላይም ጥቃት መሰንዘሯ አስታውቃለች። የታይላንድ ባለስልጣናት እንዳስታወቁ በታይላንድ ሰንደቅ ዓላማ የምትጓዘው የተሰኘችው የሸርጥ መርከብ በኦማን በሰሜን 18 ኪሎ ሜትር ርቀት ላይ በመገኘት ላይ እንዳለች እርምጃ እንደተወሰደባትም ተገልጿል። ይህ ቀጠና ከፍተኛ እንግዲህ የንግድንና የዓለማችን የንግድ መስመርን ወደ ቀውስ ውስጥ እያስገባው ይገኛል። በዚህም ኢራን አጠናክራ በሆርሙዝ ሰርጥ የንግድ መስመር ላይ በሚንቀሳቀሱ እርምጃዋን እየወሰደች ይገኛል። ከዚህ በፊትም በሰጠችው መግለጫ የእስራኤልንና የአሜሪካን አምባሳደሮች ከሀገራቸው ካባረሩ በነፃ መንቀሳቀስ እንደሚችሉም አስታውቃለች። ይህን የማያደርግ ከሆነ ግን እርምጃዬንም አሁን አጠናክሬ እወስዳለሁ እያለች እየዛተች ይገኛል። በተለይ ምስራቁ ዓለማችን አሁን በከፍተኛ ሁኔታ ትኩሳቱ እንደጨመረ ይገኛል። ሰላም ለሀገራችን፣ ሰላም ለዓለማችን ያድርግ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እምኛለሁ።